ይህ ታሪክ በለንደን ጭጋጋማ ጎዳናዎች ተጀምሮ እስከ ናይጄሪያ ሞቃታማ የነዳጅ ማጣሪያዎች የሚዘልቅ በስልጣን ጥም በክደትና በሚስጥር የተሞላ እውነተኛ የነዳጅ ኤምፓየር ታሪክ ነው። የጥቁር ወርቅ እርግማን፣ የሼል ድብቅ ኤምፓየር ዓለም ላይ ያመጣው የጭካኔ ሚስጥር በዚህ ታሪክ እንዳሰሳለን። አብራችሁኝ ቆዩ። አዲሱ ደረጀ አብራችሁ ቆያለሁ። ቻናሉን ሰብስክራይብ በማድረግ ከኛ ጋር ቆዩ። ለንደን በጭጋግ ተውጣለች። ወጣቱ ማርከስ በአባቱ አሮጌ ሱቅ ውስጥ ተቀምጦ የባህር ዛጉሎችን ያጸዳል። አባቱ እነዚህን ዛጉሎች ከሩቅ ምስራቅ አምጥቶ ለለንደን ባለሀብቶች ለጌጣጌጥ ይሸጥ ነበር። ነገር ግን ማርከስ ጁኒየር አይኑ ከጌጣጌጡ በላይ ወደፊት በሚመጣው ዓለም ላይ ነበር። ዓለም በቅርቡ የምትፈልገው ዛጉልን ሳይሆን ጉልበትን ነው ሲል ለወንድሙ ሳሙኤል ይነግረዋል። በወቅቱ ዓለምን በነዳጅ ንግድ አንቀጥቅጦ የያዘው የአሜሪካው ጆን ዲ ሮክፌለር ወይም ስታንዳርድ ኦይል ነበር። ማርከስ ግን አንድ ሚስጥር አወቀ። ነዳጅን በበርሜል ሳይሆን በግዙፍ መርከብ ጭኖ ማጓጓዝ ከቻለ ዓለምን መቆጣጠር ይቻላል። ማርከስ በሚስጥር መሬክስ የተሰኘውን የመጀመሪያውን ዘመናዊ የነዳጅ ጫኝ መርከብ ሰራ። በ1892 ይህች መርከብ በስዊዝ ካናል በኩል የሩሲያ ነዳጅ ወደ እስያ ስታጓጉዝ የሼል ኤምፓየር በይፋ ተወለደ። የአባቱን የዛጎል ንግድ ለማስታወስም የኩባንያውን ስም ሼል አለው። በ1907 ማርከስ ጁኒየር አንድ ትልቅ ውሳኔ ላይ ደረሰ። ብቸኛ ሆኖ ሮክፌለርን ማሸነፍ እንደማይችል ስለተረዳ ከኒዘርላንዱ ሮያል ዱች ኩባንያ ጋር ተዋሃደ። ይህ ውህደት ሮያል ዱች ሼል የተሰኘውን ግዙፍ ጭራቅ ፈጠረ። አሁን ሼል የንግድ ድርጅት ብቻ አይደለም፣ የብሪታንያና የሆላንድ መንግስታት ጥላ ያለበት የፖለቲካ መሳሪያ ሆነ። መርከቦቻቸው ዓለምን ያጥለቀለቁ ጀመር። ነገር ግን ይህ ስኬት ትልቅ መስዋዕትነት የሚጠይቅ ነበር። በሁለተኛው የዓለም ጦርነት ወቅት ሼል ለጦር መርከቦችና አውሮፕላኖች ነዳጅ በማቅረብ የማይነካ ኃይል ሆነ። በ1956 ሼል በኦሎሪቢሪ ግዙፍ የነዳጅ ክምችት አገኘ። ለናይጄሪያውያን ይህ በረከት ይመስል ነበር። ነገር ግን ሚስጥሩ ሌላ ነበር። ለሚቀጥሉት 40 ዓመታት ሼል ከመሬት ስር በቢሊዮን የሚቆጠር ዶላር ሲዝቅ፣ በላዩ ላይ የሚኖረው የኦግኒ ህዝብ ግን ሲኦልን መቅመስ ጀመረ። የነዳጅ ቱቦዎች በየቀኑ ይፈነዳሉ፣ እርሻዎች በነዳጅ ይበከላሉ፣ አሳዎች ይሞታሉ፣ ሰማዩ በጋዝ ማቃጠያ ጭስ ጠቆረ። በዚህ መሃል አንድ ጀግና ተነሳ፣ ኬን ሳሮዊዋ። ኬን ጸሐፊና የአካባቢው ተሟጋች ነበር። ሼል መሬታችንን እየገደለ ነው በማለት የኦግኒ ህዝብን አስተባብሮ ሰላማዊ ሰልፍ ወጣ። ሼል ግን ይህንን ተቃውሞ በዝምታ አልተመለከተውም። ኩባንያው ለናይጄሪያ ወታደራዊ አምባገነኖች የጦር መሳሪያና ገንዘብ በማቅረብ ህዝቡን እንዲያፍኑ መርዳቱን ሚስጥራዊ ሰነዶች ያሳያሉ። በ1995 ኬን ሳሮዊዋና 8 ጓደኞቹ በአሰት ክስ ተሰቅለው ተገደሉ። ዓለም በድንጋጤ ጮኸ። ሼል እኔ እጄ የለበትም ቢልም በ2009 ዓ.ም ለተጎጂዎች ቤተሰቦች 15.5 ሚሊዮን ዶላር በመክፈል ክሱን በስምምነት ለመዝጋት ተገደደ። ይህም ጥፋተኝነቱን በሚስጥር ያረጋገጠበት እርምጃ ነበር። በሼል ቢሮዎች ውስጥ ሌላ ትልቅ ሴራ ተጎነጎነ። በ1980ዎቹ የሼል የራሱ ሳይንቲስቶች አንድ አስደንጋጭ ጥናት አቀረቡ። የምንሸጠው ነዳጅ ጭስ የምድርን ሙቀት እየጨመረ ነው፣ ወደፊት ትልቅ የተፈጥሮ አደጋ ያመጣል አሏቸው። የኩባንያው መሪዎች ግን ይህንን ጥናት በመቆለፊያ ሳጥን ውስጥ ቆለፉት። ለዓለም ግን የአየር ንብረት ለውጥ ሳይንሳዊ መሰረት የለውም የሚል የውሸት ዘመቻ በቢሊዮን ዶላር ጀመሩ። የራሳቸውን መርከቦችና የነዳጅ ማውጫዎች ግን የባህር ወለል ከፍ እንደሚል አስልተው ከፍ አድርገው ይገነቡ ነበር። ለራሳቸው እውነቱን ተጠቅመው ለዓለም ግን ውሸቱን ሸጡ። ዛሬ ሼል ስሙን ቀይሯል። አርማው አሁንም ያው ዛጎል ቢሆንም ማስታወቂያዎቹ ግን ስለ ፀሐይ ኃይልና ስለ ኤሌክትሪክ መኪናዎች ይናገራሉ። ይህ ግሪን ዋሺንግ ይባላል። ጥቁር ማንነት በአረንጓዴ ቀለም የመቀባት ጥበብ። ሚስጥሩ ግን አሁንም አለ። ሼል በየዓመቱ ለነዳጅ ፍለጋ የሚያወጣው ገንዘብ ታዳሽ ኃይል ከሚያወጣው በ10 እጥፍ ይበልጣል። አሁንም በናይጄሪያ መሬት ስር የነዳጅ መፍሰስ አልቆመም። አሁንም የህግ ክፍተቶች በመጠቀም ግብር ከመክፈል ያመልጣሉ። ማርከስ ሳሙኤል ጁኒየር ዛጎሎች የተነሳው ይህ ኢምፓየር ዛሬም ዓለምን በአራት ማዕዘን ይቆጣጠራል። የሼል ታሪክ የስኬት ታሪክ ብቻ አይደለም። የሰው ልጅ ለሀብት ሲል ተፈጥሮንና ወንድሙን እንዴት አሳልፎ እንደሚሰጥ የሚያሳይ ትልቅ መስታወት ነው። ከእያንዳንዱ የሼል ማደያ በስተጀርባ የኬን ሳሮዊዋ ጩኸት፣ የኦግኒ ህዝብ እንባና የሳይንቲስቶቹ የታፈነ እውነት አለ። ይህ ታሪክ ገና አላበቃም፣ ምክንያቱም ዓለም አሁንም በነዳጅ ጥማት እንደከሰረች ናት። ይህ ታሪክ
ጥንቅር በታሪካዊ እውነታዎች ላይ ተመስርቶ የቀረበ ነው።